ፍቅራችሁ እስኪያስደንቅሽ ድረስ ቀኑን ሙሉ ቴክስት ትደራረጉ ትውላላችሁ። ሊያገኝሽ ይፈልጋል፣ አይቶሽ አይጠግብም፣ ሁሉም ነገር ያወራልሻል። እናም ሁሉ ነገሩ ደስ እያለሽ ነበር፣ ቅርብሽ ነበር። ድንገት ተለወጠ። የሚልካው ቴክስት ቀነሰ። ሲያወራሽ እንደ በፊቱ የኔ ፍቅር አይልሽም፣ ሞቅ ያለ አይደለም ድምፁ። ሁሌ ደግሞ ቢዚ ነኝ ይላል። ምን እንዳጠፋሽ ማወቅ አልቻልሽም፣ ግን ልክ በድንገት እንዳጣሹ እየተሰማሽ ነው። ወንዶች በጣም ከቀረቡሽ በኋላ ለምን ይርቃሉ? ምናልባትም ውስጥሽ ሌላ ሴት ጋር እየሄደ ይሆን ብሎ አስቦ ሊሆን ይችላል። ግን እንደዛ አይደለም። ፍላጎት አጥቶ ይሆን እያልሽም ይሆናል። ፍላጎትም አጥቶ አይደለም። አንቺ ለሱ በቂና የማትወደጂ ሆነሽም አይደለም። መልሱ ብዙ ሴቶች የማያውቁት አንድ ትልቅ ሚስጥር ነው። ፍቅረኛሽ ወይ ካፈቀርሹ ሰው ጋር እንደዚህ አይነት ሁኔታ ሲፈጠር እንደዚህ ከመቀየሩ በፊት ለመጨረሻ ጊዜ ያወራ ነው ምንድን ነው እያልሽ ያወራችሁትን ነገር ጭንቅላትሽ ውስጥ መላልሰሽ ልታስቢው ትችያለሽ። በጣም ተለጥፌ አስጨነቅኩት እንዴ? በጣም ፍቅር ሰጥቼው አስፈርቼው ነው ብለሽ መጠየቅ ትጀምሪያለሽ። ግን በጣም ግራ የሚያጋባው ነገር ይሄ ነው። ሁል ጊዜ በጣም ተቀራርባችሁና ጥልቅ የፍቅር ስሜት ውስጥ ከሆናችሁ በኋላ እና ደግሞ በተለየ ሁኔታ ስለ ራሱ በጣም ጥልቅ የሆነ ነገሮችን ካወራሽ በኋላ ነው ይሄ ነገር የሚፈጠረው፣ ከጥል በኋላ አይደለም። ስለዚህ ይሄ በአጋጣሚ የተፈጠረ ነገር አይደለም። ምልክቱ ይሄ ነው። ፍንጭ የሚሰጥሽ ይሄ ነው። ወንድ ልጅ ሴትን በጣም ሲቀርባት በአካልም ሆነ በስሜት ትስስራቸው ከፍ ያለና ጠለቅ ያለ ሲሆን ሴቶች ስለ ልቦናዊ መረዳት የሚቸግራቸው ነገር ይፈጠራል። ለወንዶች መቀራረብና ፍቅርን መገላለጽ በጣም መተሳሰር የሚፈጥርባቸው ጭንቀትና ጫና ነው። እንደ ሴቶች ምቾት አይደለም። አብዛኛው ወንዶች በጣም መቀራረብ እንደ ኃላፊነት፣ ሴቷ ከነሱ የምትጠብቀው ነገር መጨመር እና ደግሞ ነፃነታቸውን እንደ ማጣት ሊሰማቸው ይችላል። ከአንቺ ጋር እንደቀረበሽ በጣም ጥልቅ የሆነ ስሜት ላንቺ እየተሰማው እንደሆነ ባወቀ ቁጥር ጭንቅላት ውስጥ ይሄ ድምፅ እየጨመረ ይመጣል። አሁን ካንተ ብዙ ነገር ትፈልጋለች። አሁን የሆነ ነገር ማድረግ አለብህ። ከዚህ በኋላ ኬርለስ መሆን አትችልም፣ ግድ የማይሰጥ ሰው መሆን አትችልም ይለዋል ጭንቅላቱ በተደጋጋሚ። እናም አንቺ ያደረግሽው ጥፋት ወይም ላንቺ ያለው ፍቅር ቀንሶ ሳይሆን ወደኋላ መለስ እንዲልና ቅዝቅዝ እንዲልብሽ የሚያደርገው ይሄ ጭንቅላቱ የሚፈጥርበት ጭንቀት ነው። የብር ላስቲክን እንደ ምሳሌ ብንወስድ በጣም በለጠጥነው ቁጥር በኃይል የመመለስ እድሉ ይጨምራል። ስለዚህም ልክ እንደዛ እንደ ላስቲክ እንደ ብር ላስቲክ እንደሚለጠጠው ከአንቺ ጋር በጣም ጥልቅ የሆነ ስሜት ውስጥ ጥልቅ የሆነ ፍቅር ውስጥ መተሳሰር ውስጥ ሲገባ ልክ እንደዛ እንደተለጠጠ ነው የሚሰማው እና ይርቅሻል ማለት ነው። ወደ ነበረበት ለመመለስ ወደ ነበረበት ፍቅር ወደ ነበረበት ጥልቅ ስሜት ለመመለስ አንቺን መራቅ ነው ያለበት። ልክ ሲርቅሽና ልክ ላስቲኩ እንደሚለጠጠው ቦታው ላይ ለመመለስ በጣም መለጠጥ አለበት፣ ቶሎ ቦታው ላይ ለመመለስ ማለት ነው። ይሄ አንቺን እየራቀሽ እየገፋሽ አይደለም፣ ውስጣዊ ስሜቱን ተፈጥሮውን እያስተካከለ ነው። ስለዚህ ሁል ጊዜ በተለይ ደግሞ ከፍቅር ግንኙነት አልፎ አካላዊ ግንኙነት ሲጨመርበት ብዙ ጊዜ ከዚህ ጥልቅ ስሜት በኋላ እንደዚህ አይነት የመራቅና ወደ ኋላ የመሸሽ ነገር ልታስተውይ ትችያለሽ። ምክንያቱም ብዙ ጊዜ ከግንኙነት በኋላ ወንዶች ሆርሞናቸው ወረታች ይወርዳል፣ መጠኑ ዝቅ ይላል። ጭንቅላታቸው ከአንቺ ጋር ትስስርን ከመፈለግ ወደ ብቻቸውን መሆን በራሳቸው መቆየት ይቀየራል። አንቺ ግን ከግንኙነት በኋላ ይበልጥ ወደሱ መቅረብ ስሜት ይሰማሻል። እናም አንቺ ያ ስሜት ሲሰማሽ ብዙ ጊዜ እሱ እየራቀሽ እንደሆነና ከአንቺ ለመለየት እየሞከረ እንደሆነ የሚሰማሽ ለዛ ነው። እውነታው ግን እንደዛ አይደለም። እውነታው አሁን እንደተነጋገርነው ነው። ብዙ ሴቶች የሚሸወዱት የቱ ጋ ነው? ይባስ እሱን በመግፋት ነው ማለት ነው። ልክ ሲርቃቸው መራቁን ታስተውያለሽ። የሚስተዋል ነገር ነው፣ ያስተውሉታል አብዛኞቹ ሴቶች እና መራቁን ለማስተካከል ይሞክራሉ።
የበለጠ ቴክስት ያደርጋሉ ከድሮ። ጥያቄ ይጠይቁታል። ምን ሆነህ ነው? ልክ አይደለህም፣ ስሜትህ ምን ሆኖ ነው? ልክ አይደለም እያሉ ይጠይቃሉ። እና እንደሚወድሽ እንዲነግርሽ ወይ እንደሚወዳት እንዲነግራት ለማድረግ ትሞክራለች። ምክንያቱም ትክክል ነች። እየተሰማት ያለው ስሜት መራቅ ነው፣ መተው ነው፣ አለመፈለግ ነው። ግን እሱ ውስጡ ያ ተሰምቶት አይደለም እሷን እንደዛ እንዲሰማት የሚያደርገው። እሱ ውስጡ አሁንም ፍቅር ነው ያለው። ግን በተፈጥሮ እንደዚህ አይነት ትስስር የስሜትም ሆነ የአካል ትስስር በጣም ጥልቅ ሲሆን፣ ፍቅር ጥልቅ ሲሆን ወንዶች ራቅ ማለት ትንሽ ወደ ቦታው ለመመለስ ከዛ ደግሞ መልሶ ወደ ጥብቅ ስሜት ውስጥ መግባት ስለሆነ ተፈጥሯቸው፣ ሴቶች ያንን ባለመረዳት ወደ ጭቅጭቅና ንዝንዝ ይገባሉ ማለት ነው። ጭራሽ ምን ሆነህ ነው ጭቅጭቅ ይሆንበታል። እና ውስጡ ጭንቅላቱ መጀመሪያ እንደተነጋገር ነው እያለው የነበረው ነገር አለ። አይ ከዚህ በኋላ ካንተ ብዙ ትጠብቃለች፣ ከዚህ በኋላ ብዙ ነገር ማድረግ አለብህ የሚለው ጭንቀት እያባሰችው ጭንቅላቱ ልክ እንደሆነ የነገረው ነገር እንዲሰማው እያደረገችው ትሄዳለች ማለት ነው። ስለዚህ የሚያስበው እሱ የራቀሽ ሰዓት የሚያስበው ምን መሰለሽ? አልወዳትም አይደለም ብሎ የሚያስበው፣ ከዚህ በኋላ ጠልቻታለሁ፣ ከዚህ በኋላ ስሜቴ ቀንሷል አይደለም ብሎ እያሰበ ያለው፣ እወዳታለሁ ግን ይሄ ነገር ሲሪየስ እየሆነ ነው እያለ ነው፣ እየፈራ ነው። ይሄን ነገር ቀዝቀዝ ማድረግ አለብኝ፣ ትንሽ ቦታ ያስፈልገኛል፣ የራሴ የብቻዬ ቦታ ያስፈልገኛል፣ በጣም ከመጥለቁ በፊት በጣም ጥልቅ ከመሆኑ በፊት ብሎ ይፈራል ማለት ነው። ስለዚህ አንቺን ላለማጣት ያ ጥልቅ ፍቅር ወይም ጥልቅ ስሜት በጣም ጥልቅ ሆኖበት ከብዶት አንቺን ላለማጣት ነው ያንን የሚያደርገው። ተመልሶ ከነ ኢነርጂው ከነ ፍቅሩ በጣም የሚወድሽ እንደዛ እንዲመለስልሽ ነው የሚርቅሽ ማለት ነው። ግን አንቺ በራቀሽ ሰዓት በቃ ምን ሆነ ነው እያልሽ የምትጨቅጭቅ ከሆነ፣ አስሬ ቴክስት ምትልኪለት ከሆነ፣ እኔ ልተውህ ነው እንደዚህ ነው የምትዩ ከሆነ ያ ነገር በቃ ክፍተት እንደሆነ መራራቅ እንደተፈጠረ እንዲቀር ያደርጋል ማለት ነው። ስለዚህ ማድረግ ያለብሽ ምንድን ነው? ልክ የሚርቅበት ሰዓት ማድረግ ያለብሽ እስካሁን ስታደርጊ ከነበረው ተቃራኒውን ነው። ሲርቅ አትከታተዩም፣ አትደውይለትም፣ ቴክስት አታደርጊለትም፣ ምን ሆነ ነው አትዩም፣ እንዲወድሽ እንዲነግርሽ አትፈልጊም፣ አትጠይቂውም። በዛ ምትክ ወደ ህይወትሽ ትመለሻለሽ፣ ወደ ጓደኞችሽ ትመለሻለሽ፣ ወደ ራስሽ ነገሮች፣ ወደ ራስሽ ነገር ማተኮር ነው ያለብሽ ማለት ነው። ይሄ ነገር ሲሆን እሱ ላይ ያለውን ጫና ይቀንስለታል፣ አይጨነቅም። እየሸሸ የነበረውን ጫና፣ እየፈራ የነበረውን ጫና፣ እየፈራ የነበረውን ፕሬሽር ትቀንሽለታለሽ። ጭንቅላቱ እየነገረው የነበረው ነገር ውሸት እንደሆነ ማመን ይጀምራል ማለት ነው። ስለዚህ አሁን በራሱ ተመልሶ ይመጣል። በራሱ ተመልሶ እንደ በፊቱ እንደነበረው ጥልቅ ስሜት ውስጥ ይገባል። እወድሻለሁ ይልሻል፣ ያደንቅሻል፣ ስታምሪ ይልሻል፣ በፊት ይልሽ ወደ ነበረው ነገር ይመለስልሻል ማለት ነው። አብዛኛቱ ሴቶች የማያውቁት ሚስጥር ምንድን ነው? ወንዶች ፍቅር የሚይዛቸው በፍቅር የሚወድቁት ስትቀርቧቸው አይደለም። ልክ አንቺን የሚያጣበትን ቦታ፣ አንቺን የሚናፍቅበትን ጊዜ አጠገቡ ሳትኖሪ ማለት ነው፣ ሳትጨቀጭቂው ስትሰጪው ነው ያ ነገር እንዲኖረው ሲሆን ነው። እናም ከሱ ትንሽ ራቅ ብለሽ ለራስሽ ጊዜ መስጠት ፍቅራችሁን እየጨመረው ነው የሚሄደው። እና ደግሞ እሱ በራቀ ቁጥር ይሄን ነገር ስታደርጊ ይበልጥ በየጊዜው ከመጀመሪያው ሁለተኛው፣ ከሁለተኛው ሶስተኛው ፍቅራችሁ ጥልቅ እየሆነ ትስስራችሁ እየጨመረ የማይሰበር ፍቅር እየሆነ ይሄዳል ማለት ነው። ስለዚህ ከዚህ በኋላ በሚቀጥለው ጊዜ ፍቅረኛሽ ትንሽ ራቅ የማለት ስሜቱ ትንሽ ዝቅ የማለት ቀዝቀዝ የማለት ነገር ካሳየሽ በጭራሽ እንዳደነግጪ። እያጣሹ ነው ማለት አይደለም። ከአንቺ ጋር የተሳሰረበትን መንገድ ጭንቅላቱ ፕሮሰስ እያደረገው ነው። እናም አንቺ በዚህ ወሳኝ ሰዓት የምታሳየው ባህሪ ወሳኝ ነው ማለት ነው። ወይ ይመጣል ተመልሶ በጣም ፍቅሩ ጨምሮ፣ ወይ ደግሞ እየተራራቃችሁ ትሄዳላችሁ። ስለዚህ ከአሁን በኋላ ይሄንን ስላወቅሽ፣ ይሄንን ስለሰማሽ ፍቅራችሁ እንዲጨምር የምታደርጊበትን መንገድ ታውቂያለሽ ማለት ነው። ይሄንን ቪዲዮ ከወደዱት ላይክ፣ ለጓደኞቻችሁ ለፍቅረኛችሁ ሼር፣ ተመሳሳይ ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ፣ ኮመንት ማድረግ በጭራሽ እንዳይረሳ። እስከ ዛሬ ድረስ ይሄንን ታውቁ ነበር ወይ አስተውላችሁ ነበር ወይ የሚለውን ኮመንት ላይ ጻፉልን። እናም ደግሞ ከዚህ በኋላ ማድረግ ያለባችሁን በትክክል ከተረዳችሁት
ኮመንት ላይ አስቀምጡልን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልን።